እናቴ ልቤ ደሞ ምን ፈለክ? እኔ የሆነ ነገር ካልፈልኩ አንቺ ጋር አልመጣም ማለት ነው? እኔ አንተን ባህሪ መቻጣሁት። እናቴ ትኑር። አሁንስ በዛ። እኔ እንዴት ብታስቢኝ ነው? እኔ እናቴን ካየሁ ሰዓታት ቆየሁ ብዬ ናፍቆትሽ አንገብግቦኝ ነው የመጣሁት። ወይ ናፍቆት ያንገብግቦህ? እኔ ልንገብገብልህ። አሁን አየኸኝ አይደል? በላ ሂዳ ልሂድ። ናፍቄ አይደለ የመጣኸው? አየኸኝ አይደለ? በቃ ሂድ። ምን መሰለሽ እናቴ ልቤ፣ ናፍቀሽኝ ስመጣ እግረ መንገዴን 7 ዓመት ብትገጪኝ ብዬ ነበር። አመድ ቡን ይበል አንተ ልጅ። እናት እኮ የጉሊት ሰራተኛ እንጂ የድርጅት ኃላፊ አይደለችም። እማዬ ደግሞ ፍቅረኛዬን ላገኛት ስለሆነ እኮ ነው። ፍቅረኛ ከመያዝ በፊት ስራ መያዝ አይቀድምም ነበር? ያም ይሁን እሺ፣ እቺን ፍቅረኛህን ግን መቼ ነው የምታስተዋውቀኝ? አይ እናቴ፣ እንዴት አድርጌ ላስተዋውቅሽ? ሲያቀብጠኝ የሀብታም ልጅ ነኝ ብያት፣ እሷ የምታውቀው እናቴ ወደ ውጪ ዕቃ ኤክስፖርት እንደምታደርግ፣ ለስራ ጉዳይ ወደ ውጪ እንደምትመላለስ፣ ብዙ ጊዜ ሀገር ውስጥ እንደማትሆን ነው። የኔዋ ምስኪን እናት ግን ስራዋ ምንድን ነው? ሽንኩርት አለ። ወይኔ ቢተበላ፣ እቺ አይደለች እንዴ? ቤብ ወይኔ ወይኔ ጣፋጭ፣ እዚህ ምን ትሰራለህ ደግሞ? የሆነ ጓደኛዬ ታሞ እሱን ልጠይቅ እየሄድኩ። ታመመ ሲሉኝ ቸኩዬ እኮ ጫማዬን እንኳን ሳልቀይር ነው የወጣሁት። አቡሻ አቡሻ፣ ወይኔ ቢተበላ። አንተን ነው የምጠራው? ምን? ኧረ እኔን አይደለም። እንሂድ በቃ ከዚህ። አቡሻ ቆይ እንዴ፣ ስጠራ አትሰማም እንዴ? እሱ ነው? አዎ። ይቅርታ፣ የት ነው የምታውቂው? ማንን? እሱን? አዎ። እሱማ ልጇ ጓደኛዬ ነው። ምን? አዎ፣ የልጄ ጓደኛ ነው። በቃ እኔ ልሂድ፣ ቸኩላለሁ። በኋላ ደውልልኝ እሺ? እንካየው የጠየከኝ ብር ነው። ይኸውልሽ እናቴ፣ ገብቶኛል። ይቅር በይኝ እናቴ፣ በቃ ሳላስበው አሸሁኝ። ኤቢ፣ ፍቅር ሄደሻል ነበር እንዴ? እኔማ ሳልገዛ የረሳሁት ዕቃ ስለነበር ነው የተመለስኩት። ምን እየተካሄደ እንደሆነ ልታስረዳኝ ትችላለህ? ይኸውልሽ እኔ ፍቅር፣ ሌላ ጊዜ በሰፊው እናወራለን። አሁን እሺ። እቺ ሴትዮ ማናት? ለምንድን ነው ይቅርታ ስጠይቃት የነበረው? ሁሉንም ነገር ማወቅ ፈልጋለሁ። ይኸውልሽ እኔ ልጅ፣ ሴትዮ አንቺን ያወራሽ የለም። ለአንዲት ተራ ጉሊት ሻጭ እጅህን እኔ ላይ ልታነሳ? እቺ ጉሊት ሻጭ እናቴ ናት። ገባሽ? ምን? እሷ እናትህ? እስካሁን ያውሽኝ ነበር ማለት ነው? አንተ አስመሳይ! አዎ አስመሳይ ነኝ። ግን አስመሳይ የሆንኩት በአንቺ ምክንያት፣ አንቺ ለድሃ ባልሽ ጥላቻ ምክንያት ስላፈቀርኩሽ፣ አንቺ የምትፈልጊውን አይነት ሰው ሆኜ የቀረብኩሽ። ወይኔ የማንም መጫወቻ አለው። አንዴ ተረጋጊ የኔ ልጅ። አውቃለሁ ልጄ በጣም ብዙ ጥፋቶችን አጥፍቷል። ዞር በይ እዛ። አንቺ ሰይጣን ቁራጭ! ምን አይነት ክፉ ብትሆኚ ነው እናቴ እንደዚህ የምታመነጭቀኝ? እረፍ አቡሻ። ልቀቂኝማ፣ እየገላታለሁ እቺ ሰይጣን። ተው እንጂ መጀመሪያ ድህነትን ግደል እሺ። ቢጤን ፈልጋ አታፈቅርም ነበር? ድሃ ልጅ። ምን አባሽ ነው ያልሽው? አቡሻ ወደ እኔ ዙር።
ለምንድን ነው የምታለቅሰው? ለአንዲት ተራ ሴት ብዬ አንቺን እናቴን ካድኩሽ። ምን አይነት ርካሽ ሰው ነኝ? እንዴት ሰው በእናቱ ያፍራል? ይኸውልህ አቡሻ፣ ያፈርከው በእኔ ሳይሆን በድህነት ነው። ድህነት ደግሞ የሚኮሩበት አይደለም። እቺ ምናምንቴ መነጫጨቅችሽ እኮ እማዬ። አንተ አቡሻ፣ እኔ አልቃሻ ልጅ አልወለድኩኝም። ድሃ ሆኖ መወለድ ያንተ ምርጫ አይደለም። ድሃ ሆኖ መሞት ግን ያንተ ምርጫ ነው። ይህን ድህነትህን ልጅ እንዳይደክመው ከፈለግ መጀመሪያ ድህነትህን አሸንፈው። እሺ ቃል እገባልሻለሁ እማዬ፣ ይህን ድህነት እንዳልነበር አድርጌ ከህይወታችን አስወጣዋለሁ። ዛሬ አመናጨቀችሽ፣ ነገ ይቅር በይኝ ብላ እንድትለምንሽ ካላደረኩ እኔ እውነትም ያንቺ ልጅ አይደለሁም። እንዴ ኤቢ ኤቢ፣ ኦ ሲ እንዴት ነሽ? ይገርማል፣ በጣም ተቀይረሃል። ወንድ ልጅ ይንገዳገዳል እንጂ ወድቆ አይቀርም ሲባል አልሰማሽም? እናቴ ልቤ መጣው፣ ግቡና ጠብቁኝ። ይኸውልህ ኤቢ፣ የዛኔ ሳላቅ ለተናገርኩ ሁሉ ይቅር በለኝ። ዛሬ አመናጨቀችሽ፣ ነገ ይቅር በይኝ ብላ እንድትለምንሽ ካላደረኩ እኔ እውነትም ያንቺ ልጅ አይደለሁም። እኔን ሳይሆን እናቴን ይቅርታ ጠይቂያት። እናቴ ሳላስብ ለተናገርኩሽ ሁሉ ይቅር በይኝ። ችግር የለውም የኔ ልጅ፣ እኔ ይቅርታ አድርጌልሻለሁ። ዞር በይ እዛ። ያው እናቴ ይቅር አለችኝ፣ አንተም ይቅር በለኛ። እናቴ ይቅር ካለችሽማ እኔም ይቅር ብዬሻለሁ። እና ድጋሚ አብረን ሆነን ፍቅራችን እንደ ድሮ ይቀጥላል። ፍቅር ፍቅር፣ ቀልደኛ። ባይሆን እሑድ ሰርጌ ነው እንዳትቀሪ። ምን ኤቢዬ፣ እየቀለድክ ነው? ቀልዱን የጀመርሽውማ አንቺ ነሽ። ይኸውልህ እኔን ፂን አላወቀኝም። በህይወቴ ተጫውተክ ምን ለቀ መስሏል? እገልሃለሁ። መጀመሪያ ድህነትን ግደል። እሺ መጀመሪያ ድህነትሽን ግደይ እማዬ። እኔ ዳ አዲስ ነገር በስቷል።